عيد بلن بانطراو الشريعه سيامي ያው ዒዶች ይታወቃሉ ዒድ الفطر ዒድ الأضحى በዒድነት ማለት ነው ከዚያ በኋላ ግን ሸዋልን ያው በተለምዷዊ ስያሜ በሸሪዓዊ አጠራር ባንለው በተለምዷዊ ስያሜ ትንሿ ዒድ ብለው ይጠሯታል ይሄ ከሸሪዓ ጋር አይጋጭም ስንል ምን ማለት ነው ዒድ መደሰቻ ቀን ዞሮ ይመጣ በየጊዜው እየዞረ የሚመላለስ ቀን ማለት ነው በዚያ አሳቢ አድርገ ነው የቋንቋዊ ይዘቱን ይዘን ወይም ደግሞ ዑርፊ በሆነ አጠራር يعني ተለምዷዊ ሰዎች የተግባቡበት የሆነ አጠራር ይዘን ያ ትንሹ ዒድ ብንለው حرام የሰራን እንሆንም ክልክልም አይደለም ይሄ እንደ ስያሜ ነው እሺ እንደ ተግባራ ጋር ደግሞ ስንመጣ ደግሞ ምን ችግር አለው ሸርዓን አንዳንዶች ይሄ ቢድዓ ነው እንደዚህ ነው የሚሉ ሰዎች አሉ ችኮላም ጭምር አለባቸው እንደ ሸሪዓ ግን የሚከለክለው ነገር የለም ያን ቀን ምንድነው የምናደርገው ይባል ያን ቀን እኛ ፈርዱን ጾመን ከዚያ ደግሞ ታላቁን ዒድ አክብረን ከዚያ ስድስቱን ሸዋልን ጾመን አልহামዱሊላህ ጌታችን እነዚህን ጣዓ እንድፈጽም ወፈቀኝ ብለን አላህን ልናመሰግን ዚያራም ደግሞ ለመዘየር በተለይ መሻይኾች ትልልቅ ሰዎች ቤተሰብ ዘመድ ይዘየርበታል ዒድ الفطر አንድ ቀን ነው የሚሆነውና ልክ ቀኑ ሲወጣ ኢትባዕ ለማረክ ሲሉ ፉቃሃዎችም የተሻለ ነው ስለሚሉ ለማከታተል ሲባል ልክ ሸዋል 2 ጾም ይጀምራል ለስድስት ተከታታይ ቀናት يعني ለዚያራ አይመችም ብዙ ጊዜ ዚያራ የሚከደው በተለምዶ በቀን ነው ደርሶ ቤት መመለስ አለበት ተብሎ ይታሰባል ያ ሲሆን ሰዎች ዚያራ ሄደህላቸው ይሁን ነገር ካላቀረቡ ካላበሉ ካላጠጡ ደስ አይላቸውምና ያቺን ዚያራ ለማድረግ ጊዜው አስጠባለች አንድ ቀን ስንት ቦታ ይደረሳል ያው ሁለት ቦታ ቢዘየር ነው ቢቻል እንደው ከተማ ውስጥ ከሆነ እንደው አዲስ አበባ አንድ ቦታ ከተከሄደ ያልቃል ጊዜ ካለው ሁኔታ አንፃርና ያቺን ስድስቷን ከጾሙ በኋላ ለዚያራ ሰፊ ጊዜ ይገኛል ቤተሰብ ያን ይዘየራል እናት ጋር ይኬዳል አባት ጋር ይኬዳል ዘመድ ይጠየቃል ማሻአላህ ትልቅ ሰዎች ጋር ይኬዳል ያችን ከዒባዳ በኋላ ከጧዓ በኋላ ፈርዱንም ሱናውንም ሰርተው ሌላ ደግሞ ኸይር ለመጨመር የዚያራ ኸይርና የጧዓ ኸይር ለመጨመር የሚሰባሰቡበት መሰባሰብ ነው ይሄ ጥሩ ነገር ነው እና ያለን አዲስ አበባ እናቶች ወይም ሴቶች ድፎ ዳቦ በጀርባቸው አዝለው በእጃቸው የሆነ ነገር ይዘው በተለይ የተወሰኑ ብሔረሰቦች ላይ ይሄ ትኩረት ይሰጣዋል ሁሉም ላይ ላይሆን ይችላል በተለይ የተወሰኑ ነገራችን እስካለው ብሔሮች የተወሰኑ ላይ በጣም ይተኮራል እሱ ላይ ሸዋሪድ ላይ ብዙ ሰዎች በቃ ሱብሃንአላህ يعني መንገድ ላይ በዛት እናያለን ፎላ ጓዝላ በእጇ ይሁን ነገር ሰርታ ልጇን በአንድ እጇ ይዛ ወአከዛ እንዲህ ለዚያራ መነሳሳታቸው ኸይር ያለው ነገር ነውና አይወገዝም ነብዩ ያሰሩትምና ክልክል ነው የሚል ቅራኔ ወይም ደግሞ ተቸት ይመጣበት ነገር አይደለም ነብዩ አልከለከሉ አለይሂ ሰላቱ ወሰለም በየትኛውም ጊዜ